ሰው በብዙ ኃይል የተሞላ ነው በስነ ፍጥረት በተፈጥሮ እንደሚታወቀው ያው ሁላችን ሞባይላችን ባትሪያችን ይደክማል ቻርጅ እናደርገዋለን እና ቻርጅ የሚሆን ኃይልም አለን እና በጣም ሰፊ ነገሮች ናቸው። በአጠቃላይ ግን ጠቅለል ለማድረግ 7 ኃይሎች በተፈጥሮ ተሰጥተውናል። የእሳት ኃይል፣ የውሃ ኃይል፣ የነፋስ ኃይል፣ የመሬት ኃይል እና የልብ የቃል የእስትንፋስ በአጠቃላይ 7 ኃይሎች ዝርዝር ጉዳዮች ግን በውስጣቸው አሏቸው። የመጀመሪያው የእሳት ኃይል የሚባለው ከእሳት ጋር የተያዘው የሰው ኃይሉ ቦታውን መጠቆም ያስፈልጋል። አንደኛው የራስ ቅላችን አጠቃላይ አንጎል ክፍላችን የያዘው ሙሉ መክብበ ሕዋሳት የሚባለው የራስ ቅላችን ትልቁ አንዱ የእሳት ኃይል የተከማቸበት ነው። እሳት ከሙቀት ጋራ እሳት ከብርሃን ጋር የተያያዘ ነው። ስለዚህ አይናችን በተለይ አይናችን ፒኒኤል ወይም ፒኒየል የሚባለው ግላንዳችን እሱም ራሱ ሞር ከእሳት ጋር የተያያዘ ኃይል ነው። ሌላው ምግብ መፍጨት ከመፍጨት ጋር ያለው ስርዓት የሚከናወንበት ጨጓራችን ሞር ከማቃጠል ጋር የተስማማ በመሆኑ ይሄ አካባቢ በብዛት የእሳት ኃይል ያለበት ቦታ ነውና የሚሰጠንም ጥቅም አለ። ይሄ የእሳት ኃይል ከፍ ሲልም ዝቅ ሲልም የሚያመጣው ጉዳትም አዎንታዊ አሉታዊ ገጽ እንዳለው የሚሰጠን ኃይል ትጋት ሊሰጠን ይችላል። በጣም እሳት ፍጥነት ጋር የተያያዘ ነው። ተግባር አንድ ነገር አድርገህ ማከናወን መቻል። ሌላው ሰማያዊ ዓላማ እንዲኖር ምክንያቱም ከመላእክ ባህሪ ጋራ የተመሳሰለ ነው እሳት። ሁለተኛው ጠንካራ የምግብ መፈጨት እንዲኖር ያደርጋል። ለምሳሌ ብዙ ጊዜ የምግብ የመፈጨት ስርዓት አይዳከምምና እሳት ከማቃጠል ጋር ከማድቀቅ ጋር ከመፍጨት ጋር የተያያዘ ግብር ስላለው የምግብ መፈጨት የሰላ አይምሮ የተባ አይምሮ እሳት የላሰ ነው ገሌ ሲባል ከእውቀት ጋር። ሌላው ለምሳሌ ከእሳት ጋር የተያዘ የሚያበራ ቆዳ ማለት ጥሩ እስኪ ላይት የሆነ ጥሩ እንትን ይኖራል። ምክንያቱም እሳት ከማብራት ጋር የተያያዘ ነው። በአንጻሩ ግን የእሳት ኃይላችን ሲዛባ ወይም ሲያንስ ለምሳሌ ምግብ በቀላሉ አለመፈጨት፣ የቃር ሲጋ ያቅራል አንዳንዴ በጣም ውጥረት፣ ማቃጠል፣ ከፍተኛ የሆነ ላብ ዝም ብሎ ላብ የሚያጠምቀው ከመጠን በላይ የሆነ ሙቀት፣ አልፎ አልፎ ደግሞ እሳት ደግሞ ቁጣ ጋር ከስሜት ጋር ተያዘ በጣም ቁጣ ግንፍሌ ማለት እንትን ይሄ እንግዲህ የእሳት ኃይል ሲዛባ የሚያመጣው ጉዳይ ነው እና ለማከም ለምሳሌ የእሳት ኃይል ካነሰ ጠዋት የፀሐይን ብርሃን መሞቅ ይሄ ካነሰብ እሳት ኃይል ሊያስተካክል ቻርጅ ሊያደርግ ይችላል። በአንጻሩ ደግሞ የእሳት ኃይል በጣም ከበዛ ደግሞ እሳት ተቃራኒ ውሃ ስለሆነ ወደ ውሃ አጠቃቀም ስርዓት ታስተካክለዋለ ማለት ነው እና እግዚአብሔር ሲሰራን የሰጠን አንዱ ኃይል ነው። ሌላው ኃይላችን የነፋስ ኃይል ነው። የነፋስ ኃይል የሚሰለጥንበት የራሱ የሆነ ቦታ አለው። በግዕዝ እንግድአ ይባላል ወይም ደረት፣ ሳምባችን፣ ልባችን ከስትንፋስ ጋር የተያዘ ነገር አስራው አጠቃላይ ጅማቶቻችን የነርቭ ስርዓቶቻችን ሁሉ በነፋስ ባህሪ ነው የሚመሩት። ምክንያቱም እንቅስቃሴ ያለበት ስለሆነ ነው እና ሰው የነፋስ ኃይሉ በጣም ጥሩ ከሆነ ግልጽ የሆነ ሰው ይሆናል። ነፋስ ፈጣን እንደሆነ ለስራ ተፍተፍ የማለት ጉዳይ ይኖረዋል። ለአንድ ነገር ይነሳሳል። አንተ እንደውም የነፋስ ኃይል ያለ ይመስለኛል። በጣም የመነሳሳት የግንኙነት ነገር በጣም ጥሩ ይሆንለታል ማለት የነፋስ ኃይሉ የተስተካከለለት ሰው ነው። በአንጻሩ ግን የነፋስ ኃይላችን ከተዛባ ጭንቀት ሊመጣ ይችላል። ከመጠን በላይ ማሰብ፣ እንደዚህ አይነት በጣም የተደራረበ ሐሳብ፣ ያተነፋፈስ ስርዓታችን መዛባት፣ ቶሎ የትንፋሽ መቆራረጦች፣ ይሄ ማለት የነፋስ ኃይል ተዳክሟል ማለት ነው። እንቅልፍ ማጣት፣ ሐሳብ ደግሞ ማይሰባሰብ ብትንትን የሚል ሐሳብ አሁን ታስባለህ ይበተናል፣ ታስባለህ ይበተናል። ይሄ ማለት የነፋስ ኃይል ምን ሆኗል ማለት ነው? ተዛብቷል ማለት ነው። ስለዚህ ልምምድ አለው ይሄን ለማስተካከል የነፋስ ኃይል። አንደኛ ያተነፋፈስ ስርዓት በጣም እስትንፋስ እጅግ የተለየ ጸጋ ነው። ለምሳሌ ሰውን ከምድር አፈር አበጀው በአፍንጫው ሕይወት እስትንፋስ አለበት ይላል። ይሄ እስትንፋስ ገብቷል። ይሄ መለኮታዊ እስትንፋስ አለን እና አተነፋፈሳችንን ማስተካከል ምንችል ከሆነ በጣም የነፋስ ኃይላችን ይስተካከላል። አብዛኛው እንደውም እንደ ሀገር ያልተጠቀምነው እንደ ህዝብም ያልተጠቀመው ሰው ልቡን የሚጠቀም አለ፣ ቃሉን የሚጠቀም አለ፣ እስትንፋሱን ግን የሚጠቀም በጣም ውሱን ነው እና እስትንፋስ ኃይል በጣም ትልቅና ጠቀሜታ ነገር አለው። ምናልባት ይህን ትምህርት ለቀመር ተማሪዎቼ ነው አስተምረው 1 እና 2 ላይ አይማሩም። ወደ 3ኛው ወደ ኃይል የሚያመዝነው ትምህርት ላይ ሲገቡ እንዴት ነው የምንተነፍሰው? ያ የተቀደሰ እስትንፋስ አፍንጫችን የገባ ሰዎች እንዴት ነው ትንፋሻችን ምን እያሰብን ነው የምንተነፍሰው? ስናስገባ ምንድን ነው የምናስገባው? ስንይዝ ምንድን ነው የምንይዘው? ስናስወጣስ ምንድን ነው የምናስወጣው?
ዝም ብለን እስትንፋስ ምን ምግሰዎች አይደለንም። ምን ተነፍሰው እናውቀዋለን፣ ምን ይዘውን እስትንፋስ እናውቀዋለን፣ ምን እናወጣውን እስትንፋስ እናውቀዋለን። ሁሉም ነገር ከቁጥር ጋር የተያያዘ ነው። ለምሳሌ ኦክሲጅን ትወስዳለህ፣ ካርቦን ዳይኦክሳይድ ታወጣለህ። ኦክሲጅን ፕሮቶኑ 8 ነው፣ ኤሌክትሮኑ 8 ነው፣ ኒውትሮኑ 8 ነው። 8 8 8 ነው። ካርቦን ዳይኦክሳይድ ደግሞ ፕሮቶኑ፣ ኤሌክትሮኑ፣ ኒውትሮኑ 6 6 6 ነው። 8 8 8 እናስገባለን፣ 6 6 6 እናወጣለን። ግን ስናስገባም ለምን እንደምናስገባ እናወጣለን፣ ስናወጣም ለምንድን የልምድ ሰዎች አይደለንም፣ ስንኖር ነው። ሰው እስትንፋሱን ካስተካከለ ይሄ ነገር ይቆማል። ሌላው በክፍት ቦታ ማሳለፍ መቻል፣ ክፍት ቦታ ላይ ስፔስ ያለበት ይሄ ነፋስ ኃይል ከተዳከመ ማለት ነው። ሌላው ደግሞ ዝምታ፣ ጸጥ ማለት ይሄ ራሱ አንድ ትልቁ የነፋስ ኃይል ሲዛባ የምታስተካከልበት ነው። የነፋስ ኃይል ደግሞ በጣም ከጨመረ ወደ መሬት ነው የምትጠጋው። ለምሳሌ በጣም ይንቀለቀል ሰው ካለ በጣም ህፃንም ሊሆን ይችላል፣ ሬስትለስ የሆኑ አሉ አይደል? ይሄ ማለት የነፋስ ኃይላቸው በጣም ከፍተኛ ነው። ምንም ወዲያ ወዲህ ከመሬት ጋር ታገናኛቸዋለ። ዛፍ እንዲተክሉ፣ አፈር እንዲነኩ፣ አትክልት እንዲተክሉ ታደርጋቸዋለ። ያን ጊዜ በትክክል የነፋስ ኃይላቸው ይስተካከላል ማለት ነው። ባላንስ ያደርጋል። ስለዚህ ሲጨምርም የምትቀንስበት፣ ሲቀንስም የምትጨምርበት አለ ማለት ነው። ሌላው የውሃ ኃይል ነው። ትልቁ ኃይል ነው። አንደኛው ሞር ደማችን፣ እንባችን፣ ሞር ደግሞ ሆድቃችን ላይ በፊደል መ ነው የምንወክለው። እሱ ሰፊ ትምህርት አለው። ሆድቃ ላይ ነው። ኩላሊት አካባቢ ነው። የመራቢያ ስርዓት አካባቢ ላይ ሞር ከውሃ ከፈሳሽ ጋር የተያያዘ ጉዳይ ያለው እና የሚሰጥ ጉልበት ምንድን ነው? ውስጣዊ ስሜት፣ ቀልብ። ምሳሌ አሁን በብዛት ውሃው ማለት ነው። ሞር ከመጋ የተያዙ ነገሮች ኢንቲዩሽናቸው፣ ቀልባቸው ከፍ ያለ ነው። ማለትም ሞር ከልብ ጋር ይያዛል። ግን የኩላሊታቸው አካባቢ ኩላሊት ያጤሰው ልብ ያመላለሰው ናላ ያወረሰው እንደሚባል ቀድመው ማወቅ ይችላሉ ነው። የሆነ ሀዘን የሚድረስባቸው፣ ደስታ የሚምጣባቸው ያቃሉ። ኤክስትራ ሴንሰሪ አይነት ነገር ነው። በጣም ከፍ ያለ ነው የውስጣዊ ስሜታቸው ኩላሊት አካባቢ። ለምሳሌ እናቶች ሞር ልጃቸው ሲታመምባቸው፣ አደጋ ሲደርስባቸው ቀድሞ ያውቃሉ። ሆዴም ባርባራ ነው፣ የመረበሽ ስሜት ይመጣል እዚህ ሆድቃ ላይ። ይሄ እንግዲህ የውሃ ባህሪ በጣም ከፍ ያለ ሲሆን ውስጣዊ ስሜት ነው። ጠንካራ የበሽታ መከላከልም አቅም ይጨምራል። ልክ እንደ ውሃ ደግሞ የቆዳ ልስላሴ፣ ለስላሳ ቆዳ ሊኖር ይችላል። በአንጻሩ ደግሞ ይሄ ነገር ቢገለበጥና የውሃ ኃይል ካነሰ ስሜት ይለዋወጣል። ድባቴ ውስጥ ገባለ፣ መጨናነቅ ይመጣል፣ ፍርሃት ይመጣል። ይሄ እንግዲህ ከውሃ ማዕበሉ ነው። የተረጋጋ ውሃ አለ፣ ማዕበል ውሃ አለ፣ ስቶርም ያለው ነገር አለና ያ ነገር ገለባበጥባል። ስለዚህ ይህን ሚዛንህን ለመጠበቅ አንደኛ ንጹህ የተባረከ ውሃ መጠጣት። ይሄ ውሃ አለ አይደል? ጸሎት አድርገህ እፍትለዋለህ፣ እስትንፋስ ነው የምታስገባበት ነው። ለምሳሌ እሳት አለ አይደል? እሳትን ለማቀጣጠል ነፋስ ነው አይደል? ማራገቢያ እና እሳቱ እንደሚንቦገቦግ በተመሳሳይ መልኩ ጸሎት አድርገህ እፍ ብለው ውሃውን ስትጠጣው ወዲያው የማስተካከል አቅም አለው። ሁለተኛ ደግሞ የምንጭ ውሃ መጠጣት፣ ላስቲክ የታሸገውን ሳይሆን በማዕድን የበለጸገ ውሃን ስትጠጣ ይሄ የተዳከመው የውሃ ኃይል እየተስተካከለ ይመጣል። መጠመቅም ሊሆን ይችላል፣ መታጠብ ሊሆን ይችላል ወዘተርፈ። ይሄ ከውሃ ጋር ደግሞ ውሃ በጣም ካየለ ደግሞ ወደ እሳት መጠጋትና ማስተካከል የራስ ስራ ሊሆን ይችላል። የመጨረሻው የመሬት ኃይል ነው። የመሬት ኃይል እንግዲህ አጥንቶች፣ ጅማቶች፣ ጠጉር፣ ጥፍር በአጠቃላይ ይሄን ሁሉ አካላዊ ክብደትህን የያዘ ኃይል ነው እና ጉልበቱ መረጋጋት ነው፣ ጽናት ነው። ጠንካራ ትሆናለ። ጠንካራ አጥንት ይኖርሃል። ቋሚ ጉልበት፣ ይሄ ማይባክን ጉልበት አለ፣ የሚቀጥል ጉልበት ይኖርሃል። በዛውን ልክ ትዕግስተኛ ነህ። ልክ እንደ መሬት ሻይ። እኔ አሁን የመሬት ኃይል ያለኝ ይመስለኛል። ብዙ እንትን አይልም፣ አይሞቅህም፣ አይበርም፣ እንትን ይሆናል። እዚህ ጋር ስደርስ መሬት እንትን ነው። ምናልባት ተወረስም ስለሆንኩ ይሆን ይችላል። ግን ኃይሉ ደግሞ ሲዛባ የመንፈስ ጭንቀት ይመጣል፣ ድባቴ ይመጣል። የሆነ በቃ ቤት ቆልፈ ቁጭ ማለት ነገር ሊመጣ ይችላል፣ ከሰው ጋር ግንኙነት ማቆም። ስለዚህ ወደ ነፋስ ደግሞ ተጠግተ ይህን ሚዛን ታስተካክለዋለ ማለት ነው። ደግሞ የመሬት ኃይል ካነሰ በባዶ እግር የተወሰነ 20 ደቂቃ ባለፈው አውርተንበታል። ብዙ ሰዎች እንደውም እየተገበሩ ታያቻለውና ሞር ይሄ ደግሞ በባዶ እግር አፈር ላይ ምናምን ሳር ላይ ትንሽ ከተንሸራሸር ከአንድ 20 ደቂቃ ይህ ቀኑን ሙሉ አስበው ኤክሰስ ፕሩቶን፣ ይሄ ዋይፋዩ፣ ስልኩ፣ ሜኑ ብዙ
አተሞች ነው ተከማች ነው 27 ዜሮ የሚጠጉ አተሞች ነው ኦክቲሊየንስ አተምስ እና ነምበር ኦፍ ፕሮቶን እና ኤሌክትሮን ሚዛን ሲሆን ነው ጤነኛ ሰው የምትሆነው። ለምሳሌ የቀመር ተማሪዎቼ ፊደል ወ ላይ ሲገቡ ይሄን ኃይል ይማራሉ። ወ ማለት ያ ቅርጿት ይታወቃል፣ ክቧ ማለት ነው። አ ላይ አልፋ አለ። አልፍ በአበገደ ሐወዘ ነው ፓተርኑ፣ ያው አቡጊዳ ሄውዞ የሚሉት ማለት ነው። አልፋ ነው። በዩኒቨርስ ነው። አልፋ ቤት ነው። አልፋ ቤትን ሰራ ሰማይና ምድርን ፈጠረ ነው። ገ ደግሞ ገምልገ ነው፣ ኤነርጂ ነው፣ የኤነርጂ ግስጋሴ ያሳደረበት ነው። ደ ደግሞ አራተኛው ዲሜንሽን ነው፣ ወርድ ቁመት ጥልቀት ነው፣ ራሱ መስመሩ ይታወቃል እና ታይም ይጨምራል። ሀ ደግሞ ቺሃ ማለት ናት። ሀ ደግሞ አምስታ ኢተር ይሉታል፣ እኛ ግን ባህሪ የነፍስ እንለዋለን። ያንደጅ ሲያልፍ ወደ የነፍስ ኃይሎችን መያዝ ይጀምራል። ወ ማለት ዋዌ ወ ነው፣ ቁልፉ ወ የሚያያይዝ ወ ማለት ነው። ወ ቅርጹ እንደምታየው ባዮማግኔቲክ ፊልድ ነው፣ ዙሪያህን የከበበ ነው። ይሄ ትልቅ ኃይል ነው ያለን። ሰዎች ቀኑን ሙሉ ደብሯቸው ዝለው ደክመው የሚውሉት ትልቁ ጉዳይ አልጋቸው ውስጥ ነው የሚጀምረው። አልጋቸው ውስጥ በተረበሸ ሐሳብ፣ በተደበላለቀ ሐሳብ፣ በአሉታዊ ሐሳብ ይጀምሩታል ቀናቸውን። አሁን ወደ አይምሮአችን የምናስገባው የመጀመሪያው ሐሳብ ቅድም ያልኩት ነቃሃሌው የሐሳብና ያንን ሐሳብ የመወሰን ጉዳይ ቀናችንን ሁሉ ሲመራው ይውላል። በጣም ወሳኝ ጉዳይ ነው ማነሳው። ብዙዎች እንደሚጠቀሙበት ይህንን ፖድካስት አምናለሁ ለራሳቸው ሲሉ እና ቀናችን ውስጥ ያለውን ድግግሞሽ ይመራል። በቃ ዙተራው ያ ነው። መጀመሪያ ሰው አልጋ ውስጥ ሆኖ የሚያስበው ሐሳብ፣ አልጋው እኮ አልወረደም። ለምሳሌ አንዳንዱ ሰው ገና ከእንቅልፉ እንደነቃ ደግሞ ነጋ ይላል። አስቀመጠ ደግሞ ነጋ፣ ደግሞ አሁን ነጋ፣ ደግሞ ዛሬ ቀኑ ሙሉ አጨናናቂ ቀን ነው፣ ዛሬ ቀኑ ሲያደክም ብሎ ይጀምራል። ያለቀ በቃ። ምክንያቱም ውሸት አያውቅም፣ ይሄ ህግ እውነት ብቻ ነው። አንተም እኔም ካሜራ ማኖቹም ድንጋይ ሁላችን ወደ ሰማይ ብንወረውር ወደ ታች ይወርዳል። የኔ ሰማይ ላይ ተሰቅሎ አይቀርም። እውነት ነው። ንጉስም ቢወረውር ማንም ቢወረውረው ይመጣል። እና ቀናችን ደግሞ ነጋ፣ ደግሞ ነጋ ብለ ከጀመርከው በቃ አይምሮ ምን ነው የሚረዳው? ከቁጥጥር ውጭ ነው ያ ቀን ለአንተ። ቀኑ አድካሚ ነው ካለ በቃ ሲያሰለች ሲያደክም እንደሚውል ነው የሚረዳው። በቀጥታ ወደ ስሜት ይልከዋል ያን መልእክት፣ ያን ሲግናል። አንደኛ ቀኑ አስቀያሚ እንደሆነ፣ ቀኑ ደባሪ እንደሆነ፣ ቀኑ አሰልቺ እንደሆነ፣ ቀኑ በጣም በብዙ እንትኖች ማያምሩ ጉዳዮች እንደተሞላ ይነግረዋል ማለት ነው ሰውየው። ስለዚህ አንሶላ ውስጥ ነው ማሰብ የሚጀመረው። ስለዚህ ወዲያው የጭንቀት ስሜት ይመጣል ማለት ነው። ትክክል ነው፣ ሲግናሉ ያ ነው። ስለዚህ ኮርቲሶል፣ እነዚህ የጭንቀት ሆርሞኖች ከፍ ይላሉ። ገና አንሶላ ውስጥ ሆነ ነው። ወዲያው የልባችን መስክ ይዳከማል። እዛው ኤሌክትሮማግኔቲክ ፊልዱ ያ ትልቅ እስከ 2-3 ሜትር የሚዘረጋው ኃይል ስብስብ ይላል። ምን ውስጥ? ገና አንሶላ ውስጥ ነው በቃ። ስለዚህ ለመጨነቅ በሩ ይከፈታል። በቃ ቀኑ ሙሉ በቃ አስጨናቂ ቀን ነው ሲከብ የሚውለው። ስለዚህ ንዝረት ዝቅ ይላል፣ በቃ ኃይል ዝቅ ይላል፣ ንዝረት ዝቅ ይላል፣ ምስጋና ይሞታል። ትልቁ የሰው ልጅ ጸጋ ማመስገን ነው። ምንም ነገር ቢሆን ማመስገን መቻል አለብህ፣ እንደ ኢዮብ ማለት ነው። ሁሉም ነገር ምስጋና እና ምስጋና አግዶ በማጉረምረም በማኩተምተም ቀን ተጀመረ ማለት ነው። አምላክ ደግሞ የሚጠላው ማጉረምረም፣ አጉረምራሚ ሰው፣ አኩተምታሚ ሰው በጣም መጥፎ ሰው ነው። አማራሪ ሰው በጣም እስራኤሎች ለምሳሌ 40 ቀን ጉዞ 40 ዓመት ፈጀባቸው የሚሉት በማጉረምረም በማኩተምተም ላይ የተመሰረተ ያለማመስገን። ሙሴ እንኳን ድንጋዩን መጥቶ ነው ውሃና አመስግኖ ነው የሚሰጣቸው። አንድ ቀን ሳያመሰግን ድንጋዩን መታና ጠጧል። አትገባም፣ ምድረ ርስት አትገባም ተባለ። ለምን? ስላላመሰገንኪ ነው። እና የሚያጉረመርም ሰው ቀን ሁሉ በጣም የጨፈገገ ከመለኮታዊ ጸጋ የተላቀቀ ይሆናል ማለት ነው። አንሶላ ውስጥ ነው የሚጀምረው ትልቁ ጉዳይ። ቶሎ ካልጋ ተጣድፈ ከተነሳ የነርቭ ስርዓት ይደነግጣል። በቃ ረፍት ላይ የነበረ እኮ ነው በድንገት የምታስነሳው። የተዛባ የነርቭ ስርዓት ይሆናል። እስትንፋስ፣ የልብ ምት ይበላሻል። አንዳንዴ ትዝ ይልሃል ድንግጥ ብለህ የሆነ ስትነሳ ልብህ ይመታል አይደል? መልሼ ልተኛም ብትል አትችልም። በጣም ነው የምትቸገረው። ስለዚህ የልብ የስትንፋስ ምት ሁሉ ተበላሽቶ ነው የምትነሳው። ሶስተኛ ሐሳብ ተከፋፍሎ መንፈሳዊ ስሜቱ ሁሉ ተዛብቶ እና ገና ሳትነሳ ውጥረት
አስብ ብድግ ማለት ውጥረት ነው። በጣም ደስ የማይል ውጥረት ይጀምራል። ስለዚህ ዝቅ ብለው የመነሳት ልምድን እንደው ቢጀምሩ። ስለዚህ አሁን አይናቸውን ገለጡ፣ አንሶላ ውስጥ አመሰገኑ አይደል? የመጀመሪያው ፓተርን እና አልጋቸው ውስጥ እያሉ ልባቸው፣ ቃላቸው፣ እስትንፋሳቸው በማመስገን ቢጀምር። ለምሳሌ አሁን ልብህ መታ አይደል? ደስ ይላል ልብህ። እኔ በጣም ልብህን መንካት ትልቅ ነገር ነው። ልብ ማለት የልዑል ቤት ማለት ነው። በእኛ ትምህርት በለና በበ እግዚአብሔር ዙፋን ትልቅ ነገር ነው። እና ምንድነው ሰሎሞን ተኝቻለሁ ልቤ ግን ንቁ ናት ይላል። በጣም ይገርም ነው። እና መጀመሪያ በቃ የመጀመሪያ ትንፋሽን በፍቅር ብትነካው ልብህ ሰውነት በነገርከው ቁጥር ነው የሚከፍል። ደካማ ነው ካልከ ደካማ ነው፣ ኃያል መሆኑን ኃይል ይሰጣል። አንድ ቀን እግራችንን ቴንኪው ብለን አናውቅ፣ አይናችንን አናውቅ፣ አፍንጫችንን አናውቅ፣ እጃችንን አናውቅ። የፈጠራቸውን ቀርቶ ራስ የሰጠህን አትልም። እና መጀመሪያ ልብህን በቃ ልክ እንደ ፀሐይ ማለት ነው ልብህ ይመታል አይደል? በነፍስ ልብ ሰጥተዋል፣ ደስ ይልልህ ይገባል የመጀመሪያው። ከዛ በኋላ እስትንፋስ የህይወት እስትንፋስ ገብቷልና ስትል የመጀመሪያው እስትንፋስ ለአዲሷ ገጽ ህይወት ተጀመረ ማለት ነው። እስትንፋስን ትወስዳልና እዛ ሆነ ጌታ ሆይ ስላነቃኝ አመሰግንሃለሁ። ዳዊት የሚለው ነገር አለ። አንሰ ሰከብ ሆኖምኩ እኔ ተኛው አንቀላፋው ወተንሳይኩ ተኛው ማለት እስመ እግዚአብሔር አንቃህን፣ እግዚአብሔር አንቅቶኛልና ነቃው ነው። እሱ በያነቃ እዛው ሞተ ትቀራለህ፣ ልብህም አይመታም። የስንት ሰው ልቡ እዛው እንደታተመ ቃል ውስጥ እስትንፋስ ልቤ መጥቷል አለው፣ ቃል አለኝ አለው፣ እስትንፋስ አለኝ፣ ሕያው ነኝ። ስለዚህ ለልቤ ለቃሌ ለእስትንፋሴ መጀመሪያ የሰጣቸውን አምላክ። ከዛ አልጋህ ውስጥ ትንሽ እንቅስቃሴ እጅ ይሰራል፣ እግር ይሰራል፣ አንገት ይሰራል፣ ደስ ይላል። እኔ ትንሽ አልጋይ ላይ ሳልነሳ እንደውም በጣም መወዳቸው ክፍሎች እሷ ናት። ከነቃው በኋላ መጀመሪያ የራሴን ልምድ ነው ማጋራው። ሌላው ያድርገው ባይመለከተኝ ግን ጥሩ ነው ብዬ አስባለሁ። ሁሌ አልጋይ ውስጥ መጀመሪያ ማስባት ምንድነው? ግሩምና ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ።